ጤና ይስጥልን የተከበራችሁና የተወደዳችሁ የግሎባል ፋክት ቤተሰቦች፣ በዛሬው ዝግጅታችን የዓለም ሳንባ የተባለ ስለሚጠራው ዓለም ወደ ከባቢ አየር የምትለቀውን ከ150 እስከ 200 ቢሊዮን ቶን ካርቦን ምጥጥ በማድረግ ለምድራችን አየር ንብረት ዘብ ስለቆመው ዓለም የምትጠቀምበትን ንጹህ ውሃ 20% አስተዋጽኦ ስለሚያበረክተው የአማዞን ደን በጥቂቱ እንቃኛለን። አማዞን በደቡብ አሜሪካ የሚገኙትን አብዛኞቹን የአማዞን ተፋሰስ ሀገራት በዋናነት ብራዚልን ጨምሮ 9 ሀገራትን የሚሸፍን የዓለም ትልቁ ሐሩራማ የዝናብ ደን ነው። 6.7 ሚሊዮን ስኩዌር ኪሎ ሜትር የሚሸፍነው ይህ ጥቅጥቅ ያለው የአማዞን ጫካ 10% ዝርያቸው የማይታወቁ 40,000 የእጽዋት ዝርያዎች በውስጡ ይገኙበታል። የአማዞን ደኖች በሚሊዮን የሚቆጠሩ 3 አጥቂዎች፣ በርካታ ጥቢዎች፣ ብዙ የወፍ ዝርያዎች፣ እንቁራሪት አስተኒዎችና በርካታ አስደናቂ ፍጥረታትን በሰፊው ጉያው አቅፎ የያዘ ሲሆን ለዛሬ ትኩረታችንን የሳቡትን 3 አስገራሚ ፍጥረት ያላቸውን እንመለከታለን። ግሪን አናኮንዳ ወይም ግዙፉ የእባብ ዝርያ። ይህ የዓለማችን ከባድና ግዙፍ የእባብ ዝርያ ነው። ከ6 እስከ 9 ሜትር የሚለካው ርዝመቱ፣ ከ250 በላይ የሚመዝነው ክብደቱ የምድራችን ግዙፍና ከባድ የእባብ ዝርያ አድርጎታል። ቡሌት አንት ወይም ጥይቷ ጉንዳን። ከ2 እስከ 3 ሴንቲሜትር የምትረዝመው ይህች አስደናቂና አደገኛ ፍጥረት ስያሜዋን ያገኘችው እንደ ስናይፐር ጥይት ከሚሰነጥቀው የንክሻ ህመሟ ነው። አያድርስና አንድ ሰው በጉንዳኗ ከተነደፈ ለ24 ሰዓት የሚያቃጥል ሞገድ በመላ ሰውነቱ ላይ የማያቋርጥ ህመም ይዘንብበታል። ኤሌክትሪክ ኢል ወይም ኤሌክትሪክ የሚያመነጨው የአሳ ዝርያ። ይህ የአሳ ዝርያ አዳኝ ወይም ሌላ የሚያሰጋው ነገር ከተከሰተ ከባድ ኤሌክትሪክ ኃይል ይለቅበታል። ተመራማሪዎች ናይፍ ፊሽ ወይም ካትፊሽ ከሚባለው የአሳ ዝርያ ይመድቡታል። ይህ የአሳ ዝርያ በእያንዳንዱ የህዋስ ክፍሉ 0.15 ኤሌክትሪክ ቮልት የሚያመነጭ ሲሆን በአጠቃላይ 860 ኤሌክትሪክ ቮልት ያመነጫል። 2 ሜትር ተኩል የሚረዝመው ይህ የአሳ ዝርያ 20 ኪሎ ግራም ክብደትም አለው። የተከበራችሁና የተወደዳችሁ የግሎባል ፋክት ቤተሰቦች፣ የዛሬ ዝግጅታችንን በዚህ አበቃን። ጤና ይስጥልን።